إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما بسم الله الحمد لله والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمته وبركاته بإذن الله تبارك وتعالى هداية المستفيد في أحكام التجويد بمبال متتاوكون يتجويد كتاب انجمرالن لكتاب الزجاج الشيخ محمد المحمود النجار ይባላል المشهور بأبي رماه በብዛት የሚታወቁት አቡ ሪማህ በሚለው ኩንያቸው ነው الشيخ محمد المحمود النجار ኪታባቸውን ሲጀምሩ ወረቴል القرآن ترتيلا የሚለውን የቁርአን አንቀጽ መጀመሪያ ላይ ያስቀምጠውታል ጌታችን አላህ Subhanahu Wa Ta'ala የላቀና የተከበረ በሆነ ቃሉ በሱረቱል ሙዘሚል ነብዩን ሰለላሁ ዐለይሂ ወሰለም ወረቴል القرآن ترتيلا ይላቸዋል አንተ ሙሐመድ ሆይ ቁርአንን እጅግ በጣም ያማረና የተዋበ በሆነ መልኩ ረጋ ሰከን ብለህ ግልጽ በሆነ መልኩ አንብበው ይላቸዋል الإمام الطبري رحمة الله عليه ይህንን የቁርአን አንቀጽ ያብራሩ ምን ይላሉ ወረቴል القرآن ترتيلا ማለት አንተ ሙሐመድ ሆይ ወበይን القرآن إذا قرأته تبيينا ቁርአንን በቀራኸው ባነበብከው ጊዜ ግልጽ አድርገህ አንብበው ወተረሰል فيه ترسلا በሱ ላይም ረጋ ሰከን ማለትን ሰከን በል ዝግ ማለትን ዝግ በል ይላቸዋል ስለዚህ ይህ የአላህ ቃል የሆነው የተከበረው ቁርአን ሲነበብ ረጋ ሰከን ባለ መልኩ ህግና ደንቦቹን ተጠብቆ መሆን አለበት ታዲያ ጌታችን አላህ Subhanahu Wa Ta'ala ቁርአንን ያማረና የተዋበ በሆነ መልኩ ረጋ ሰከን ብለን በግልጽ እንድናነበው እንዳዘዘን ሁሉ ነብዩም ሰለላሁ ዐለይሂ ወሰለም በሐዲሶቻቸው ላይ ነግረውናል ዘይኑ القرآن بأصواتكم ቁርአንን በድምጾቻችሁ አስውቡት አሳምሩት فإن الصوت الحسن ምክንያቱም የሚያምር የሆነ ድምጽ ማራኪ የሆነ ድምጽ يزيد القرآن حسنا ቁርአንን በውበቱ ላይ ውበትን ይጨምርለታልና ብለው በሌላ ሐዲሳቸው ليس منا የኛን ፈለግ የሚከተል አይደለም من لم يتغنى بالقرآن በቁርአንን አሳምሮ የማይቀራ የሆነ ሰው ብለው ስለዚህ ቁርአን ልክ እንደማንኛውም ተራ ንግግር አይደለምና ህግና ደንቦቹ ተጠብቀው መቀራት አለበት نزل القرآن الكريم باللغة العربية يتكبر القرآن بعربية ቋንቋ ሲወርድ مرتلا مجود أي مقروءا بأحكامه በህግና ደንቦቹ የሚቀራ ሆኖ ነው የወረደው ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦችም የተጅዊድ ህግጋትን በጠበቀ መልኩ ነበር የሚቀሩት ثم ظهر التأليف في علم التجويد مستقلا في القرن الرابع الهجري ለመጀመሪያ ጊዜ የተጅዊድ የእውቀት ዘርፍ ራሱን ችሎ በጽሁፍ ደረጃ መዘጋጀት የጀመረው በአራተኛው ክፍለ ዘመን ነው وقد كان علم التجويد يدرس قبل ذلك ከአራተኛው ክፍለ ዘመን በስተፊት ተጅዊድን የሚማሩት مع القرآن الكريم مشافهة ቀጥታ ከኡስታዛቸው ነበረ የሚማሩት ከቁርአን ጋር ማለት ነው ተማሪው ከሼኹ ጋር ይገናኝና يقرأه عليه مرة بعد مرة በተደጋጋሚ ሼኹ ላይ ይቀራል ከነ ተጅዊዱ ማለት ቁርአንን አስተካክሎ እስከሚቀራ ድረስ ለመጀመሪያ ጊዜ የተቀመጠው የተጅዊድ ህግጋት በአራተኛው ክፍለ ዘመን ነው واول من وضع قواعد التجويد የተጅዊድ መርሆችን ለመጀመሪያ ጊዜ ያስቀመጧቸው አኢመቱ القراءة واللغة ናቸው የቋንቋና የቂራአት አኢማዎች ሊቃውንቶች ናቸው በአራተኛው ክፍለ ዘመን ለመጀመሪያ ጊዜ ያስቀመጠው ኸሊል ነው ተብሏል አቡል አስወድ አሊ ነው ተብሏል ሌሎችም ናቸው ተብለዋል ይሄ ለኛ እንዲገራልን ነው እንግዲህ በነብዩ ዘመን በሱሐቦች ዘመን ሲቀራበት እንደነበረው አድርገን እንድንቀራ ያስችለናል የተጅዊድ ህግጋትን መማራችን ማለት ነው بسم الله الرحمن الرحيم بسم الله بالله سم ጀምራለሁ الرحمن እና الرحيم በሆነው ስሙ ታግዤ ኪታቤን መጻፍ ጀምራለሁ ይላሉ ለኛ ደግሞ በአላህ Subhanahu Wa Ta'ala ስም الرحمن እና الرحيم በሆነው ስሙ ታግዘን ቂርአታችንን እንጀምራለን نحمد الله ፈጣሪያችንን አላህን እናመሰግነዋለን አሉ ሼክ الذي ያንን خصنا የነጠለን የሆነውን ጌታችንን بتعليم القرآن العظيم ታላቅ የሆነው ቁርአንን በማስተማር ላይ ከሌሎች እኛን ለይቶ ነጥሎ አስተማሪ ያደረገን የሆነውን አምላካችንን እናመሰግነዋለን
ወንሰሊ የአላህ ውዳሴም ይውረድ እንላለን። ወንሰሊሙ ሰላሙን በሱ ላይ ይውረድ እንላለን። አላ መን ተለቃ አልቁርአን ቁርአንን በተቀበሉት ላይ ሚን ለዱን ሐኪሚን ዓሊም ጥበበኛና አዋቂ ከሆነው አላህ ዘንድ በተቀበሉት በነቢዩ ሰለላሁ ዐለይሂ ወሰለም ላይ ደግሞ ሶላትና ሰላም እናወርዳለን። ወዓላ አሊሂ በቤተሰቦቻቸውም ላይ ወአስሓቢሂ በባልደረቦቻቸው በጓደኞቻቸውም ላይ አልሙጀዊዲን አሳምረው የሚቀሩ ለነበሩት ሊልኪታቢል ሙቢን ግልጽ የሆነውን የአላህን መጽሐፍ ቁርአንን በተጅዊድ ያማረ በሆነ ድምጻቸው የሚቀሩ በሆኑት በሰሃቦችም ላይ የአላህ ውዳሴና ሰላም ይውረድ እንላለን። ወታቢዒነ ለሁም እነሱንም በተከተሏቸው ላይ ሰሃቦችን ቢኢሕሳኒን በመልካም እነሱን በተከተሏቸው ላይ ኢላ የውሚዲን እስከ ፍርዱ ቀን ድረስ እነሱን በመልካም በተከተሏቸው ላይ ሁሉ የአላህ ውዳሴና ሰላም ይውረድ እንላለን አሉ። አማ ባዕዱ ከዚህ በመቀጠል አሉ ሼኽ ፈየቁሉ ይላል አሉ አልዓብዱ ዘሊሉ ወራዳ የሆነው ባሪያ ወልዓጂዙ ደካማ የሆነው ምንም ነገር ማድረግ የተሳነው የሆነው አልሐቂሩ የተናቀ የሆነው መን ቢተቅሲሪ ሙዕተሪፉን አጓዳይ በመሆኑ የሚያምን የሆነው መን ቢተቅሲሪ በማጓደሉ አላህ ያዘዘውን ትእዛዝና ክልከላ በማጓደል አጓዳይ በመሆኑ ሙዕተሪፉን የሚያምን የሆነው ወሚን በሕሪል ኸጣያ ሙግተሪፉን ከወንጀል ባህር ደግሞ የሰጠመ የሆነው ወይም ደግሞ ከወንጀል ባህር ውስጥ የዘገነ የሆነው ማለት ነው። ወይም የሰጠመ የሆነው ሙሐመዱን አልመሕሙድ አልነጃር ሙሐመድ አልመሕሙድ አልነጃር የሚባለው አልመሽሁሩ ቢአቢሪማህ አቡሪማህ በመባል የሚታወቀው ሰው ይላል አሉ። ይሄ ራሳቸው ናቸው፣ ግን ሌላ ሰው እንደተናገረው አድርገው እያቀረቡት ነው። እንዲህ ይላችኋል አሉ ለመሽተገልቱ አሉ በተሰማራሁበት ጊዜ ቢሲናዓቲ ተህዚቢል አጥፋል ህፃናቶችን በማነጽ ሙያ ላይ ተህዚብ ማለት ማነጽ ማጥራት ስነ ምግባራቸውን ከመጥፎ ባህሪ ወደ መልካም ስነ ምግባር እንዲመጡ ማጥራት ማንጻት ማለት ነው። በዛ ሙያ ዘርፍ ላይ በተሰማራሁበት ጊዜ እንዲሁም ወተዕሊምሂም በማስተምራቸው ጊዜ ከላመል መሊኪል ሙተዓል ከፍ ያለ የሆነውን የንጉሱን ንግግር የአላህን ንግግር የአላህን ቃል ቁርአንን በማስተማር ሙያ ላይ በተሰማራሁበት ጊዜ ወካነ ነበረ ሚን አህሚ አንገብጋቢ ከሆነው ማ ዩብተደኡ ቢሂ ትምህርት ከሚጀመርበት አንገብጋቢና ወሳኙ ነገር የመጀመሪያው ተጅዊዱ ሕሩፊሂ ፊደላቶችን አሳምሮ ማውጣትና ወተሕሲኑ አልፋዚሂ ቃላቶችን ማሳመር ነበር። መጀመሪያ የሚጀምርበት ነገር አለ። ህፃናቶችን በማስተምር ጊዜ አላህን ቃል መጀመሪያ አንገብጋቢ የሚጀመርበት ነገር ተጅዊዱ ሕሩፊሂ አንደኛ ሐርፎችን ፊደላቶችን በትክክል እንዲያወጡ ማድረግ እንዲያሳምሩ ማድረግ እና ከዛ ወተሕሲኑ አልፋዚሂ ቃላቶችን ደግሞ እንዲያሳምሩ ማድረግ በነዛ ፊደላቶች የተዋቀሩ ቃላቶችን ማለት ነው። እንዲሁም ወመዕሪፈቱ ማወቅ ነበረ አሕካም ኑን ሳኪና ወተንዊን የኑን ሳኪናና የተንዊንን ህግጋት ማወቅ ነበረ እንዲያውቁ ማድረግ ነበረ። ወመዕሪፈቱ እንዲያውቁ ማድረግ ነበረ አሕካም ኑን ሳኪና የኑን ሳኪናና የተንዊን ህግጋት እንዲሁም ወልሚም ሳኪና የሚም ሳኪናና ወአቅሳሚሃ የሚም ሳኪና ክፍሎችን እንዲያውቁ ማድረግ ነበር። እንዲሁም ወመዕሪፈቱ ማወቅ ነበረ አልመዲ መሳቢያ ማለት ምን ማለት እንደሆነ ወልወቅፊ እንዲሁም መቆሚያ ማለት ምን ማለት እንደሆነ ወአቅሳሚሂማ የመድና የወቅት ክፍሎችን ማወቅ ነበረ። መጀመሪያ የሚጀመርበት ነገር አለ። ወመኻሪጅ ሕሩፊሂ የፊደላት መውጫ ቦታዎችን ወሲፋቲሃ እንዲሁም የፊደላት ባህሪያቶችን ወገይሪ ዛሊከ ከዚህም ውጭ ያሉ አንገብጋቢ ወሳኝ ነገሮች ነበሩ። መጀመሪያ የሚጀመርበት አንገብጋቢ የሚጀመርበት የሆነ ነገር አለ። ወካነት ነበረች ታዲያ አሉ ኩቱቡ ተጅዊድ በሰዓቱ የተጅዊድ መጽሐፍቶች ሰዕበተል መእኸዚ ለመያዝ ከባድ ነበሩ፣ አስቸጋሪ ነበሩ። ማለትም የስዑቡ ይከብድ ነበረ ተናውሉሃ አይ አኽዙሃ ማለት ነው። መያዙ አለል አጥፋል ለህፃናት ለመያዝ ይከብዳቸው ነበረ። ሊረግበትሂሙል ቀሊላ የሚከብዳቸው ደግሞ አንደኛ ፍላጎታቸውም አናሳ ስለሆነ ነው። ህፃናት በህፃንነት እድሜያቸው ጨዋታ እንጂ የቂራአት ጉዳይ ያን ያክል አያሳስባቸውም። ፍላጎታቸው ያን ያክል አናሳ ስለነበረ ያ ነገር እነሱን ይከብዳቸዋል። ወላ ዐጀበ የሚደንቅ አይደለም ኢዲል አዕሻ
የማየት አቅሙ ደካማ የሆነ ሰው እኮ የተዓሰሩ ቢዘረት በዘራ እንኳን ይደናቀፋል አለ። ዘራ ማለት ጥቃቅን በሆኑ ነገሮች ይበላል ትንንሽ በሆኑ ነገሮች እንኳን ይደናቀፋል አሉ። አኢሻ ማለት የማየት አቅሙ ደካማ የሆነ ሰው ወይም ቀን ያያል ማታ ግን ማየት የማይችል የሆነ ሰው አኢሻ ይባላል። ኢዚል አኢሻ የማየት አቅሙ ደካማ የሆነ ሰው እኮ የተዓሰሩ ቢዘራ በጥቃቅን ነገር እንኳን ይደናቀፋል። ህፃናት ፍላጎት የላቸው ኪታቡ ሲከብዳቸው ደግሞ ለምን የበለጠ ይከብዳቸዋል ማለት ከበድ ያለ ሲሆን ማለት ነው። ወጢፍሉ ህፃን ልጅ ራሱ ይገሱ ይታነቃል ያንቀዋል ምን ለበኒ ቢደረት ወተቱ በጣም ከጡት የሚወጣው ወተት እንኳን በዛ ካለ ያንቀዋል ትንሽ እያደረገ ካልሳበው ማለት ነው። ስለዚህ ህፃናቶች ፍላጎታቸው አናሳ ከመሆኑ ጋር ኪታቡ ከበድ ሲል ለአንደኛው ይሰናከላሉ ይደናቀፋሉ ማለት ነው እውቀቱን ከመፈለግ እና ለነሱ ያንን የተጅዊድ ህግጋትን ለመያዝ ይከብዳቸው ነበር። የዚህን ጊዜ ፈአነሊ አይ ظهرሊ በዳሊ ማለት ለኔ ግልጽ ሆነልኝ አን አቅተጢፈ መቀንጨብ እንዳለብኝ ሚን ኩቱቢል አኢመቲ አልዑለማ السلف ተቀደምት ዑለማዎች ምሁራኖች የአኢማ ከሆኑት ከነሱ መጽሐፍት ልቀነጭብ እንዲሁም ወአክተጢፈ ሚን ዑቁዲ አሁንም ልወስድ አለ ሚን ዑቁዲ ማለት ከቋጠሮዎች ማለት ነው። ረሳኢሊን ከተለያዩ መልእክቶች ቋጠሮ ልወስድ ጀሃቢዛ ማለት ስመጥር ታላላቅ የሆኑ ምሁራኖች ጀሃቢዛ ይባላሉ። ስመጥር የሆኑ ታዋቂ የሆኑ ሊቅ የሆኑ ምሁራኖች ጀሃቢዛ ይባላሉ። ከነሱ መልእክቶች አልፉዳላ ከሆኑት የተከበሩ ከሆኑ አልኸላፊ ኋላ ከመጡት ዑለማዎችን ስመጥር ከሆኑ ዑለማዎች ከነሱ መልእክትን ለወስድ መውሰድ እንዳለብኝ ቀንጭቤ መውሰድ እንዳለብኝ ግልጽ ሆነልኝ። ምን ነው የሚቀነጭቡት? ሪሳለተን የሆነች መልእክትን የዒልም ተጅዊድ በተጅዊድ የእውቀት ዘርፍ ላይ على طريقة حفص أي على رواية حفص ማለት ነው። በሐፍስ ያቀራር መንገድ ማለት ነው። على طريقة على رواية حفص በሐፍስ ያቀራር መንገድ ስለ ተጅዊድ እውቀት የምታጠነጥን መልእክትን ቀንጭቤ ማዘጋጀት እንዳለብኝ ግልጽ ሆነልኝ። ያችን ኪታብ ሰህለተል ሒፍዝ ለመሐፈዝ ቀላል የሆነች ወልመእኸዚ ህግጋቶቿን ለመያዝ ቀላል የሆነች على طريق السؤال والجواب በጥያቄና በመልስ መንገድ በዛ መንገድ ኪታብን ማዘጋጀት እንዳለብኝ ግልጽ ሆነልኝ አሉ። وذلك ይሄ ደግሞ የሆነው ይህን ኪታብ ደግሞ ያዘጋጀዋት بعد جمع ኪታብን ከሰበሰብኩ በኋላ ነው ካዘጋጀሁ በኋላ ነው في علم تهذيب الأخلاق وتربية الأطفال ስነ ምግባርን ማንጻት እና ህፃናትን በመልካም ስነ ምግባር ላይ ማነጽ መኮትኮት በሚል ዘርፍ ኪታብ ካዘጋጀሁ በኋላ ነው ይህን ኪታብ ያዘጋጀሁት። ወዛሊከ ይህን ኪታብ ደግሞ ለማዘጋጀት የወሰንኩት ወይም ያዘጋጀሁት بعد جمع ከሰበሰብኩ በኋላ ነው ካዘጋጀሁ በኋላ ነው ማለት ነው። ኪታብን في علم በእውቀት ዘርፍ ላይ تهذيب الأخلاق ማለት ስነ ምግባርን ማንጻት ከመጥፎ ባህሪ ማንጻት ማለት ነው። ወተርቢየት الأطفال ህፃናትን በመልካም ስነ ምግባር ላይ ማነጽ መኮትኮት በሚለው የእውቀት ዘርፍ ላይ ኪታብን ከሰበሰብኩ ወይም ካዘጋጀሁ በኋላ እንዲሁም ወጀመዒ ከሰበሰብኩ ወይም ካዘጋጀሁ በኋላ ነው ሪሳለተን መልእክትን في علم التوحيد والفقه በተውሂድና በፊቅህ የእውቀት ዘርፍ ላይ ሌላ መልእክትን ካዘጋጀሁ በኋላ ነው። الذين እነዛ ተውሂድና ፊቅህ እኮ ሁማ ሁለቶቹ ፈርዳ ዐይኒን በነፍስ ወከፍ በሁሉም ሰው ላይ ግዴታ የሆኑ ነገሮች ናቸው። على كل مكلف ለአቅመ አዳም ለአቅመ ሔዋን በደረሰ ላይ ሁሉ የተውሂድ እውቀትንና የፊቅህ እውቀትን መማር በሁሉም ሰው ላይ በነፍስ ወከፍ ግዴታ የሆነ ነገር ነው። በዛ ዘርፍ ላይ ካዘጋጀሁ በኋላ ነው አሉ። በተውሂድና በፊቅህ ዘርፍ የሆነች መልእክትን ካዘጋጀሁ በኋላ ያም ደግሞ መቼ ነው ወቅቱ ከተባለ አስና ኢሽቲጋሊ በተሰማራሁበት ጊዜ ወቅት ቢተዕሊሚል አጥፋል ህፃናቶችን በማስተማር ላይ በተሰማራሁበት ጊዜ ነው ይችን ኪታብ ያዘጋጀኋት አሉ። እንደገና ደግሞ بعد استعفاء የመልቀቂያ ደብዳቤ ካስገባ በኋላ من معلمية المكتب الابتدائي المكتب الابتدائي ማለት ፕራይመሪ ኦፊስ ማለት ነው ዋና ቢሮ ማለት ነው። ለዋና ቢሮ ትምህርት ቤቱ ዋና ቢሮ ለዋና ቢሮ ወይም ደግሞ من معلمية المكتب الابتدائي ማለት ከዋናው ትምህርት ቤት ከአስተማሪነቴ ለመወገድ መልቀቂያ ካስገባሁ በኋላ እና ወፍቲታሂ ከከፈትኩ በኋላ መረሰተን ኹሱሲየተን ልዩ የሆነች ትምህርት ቤት የራሴን የግሌ ከከፈትኩ በኋላ ነው ያዘጋጀኋት። ከዛ በኋላ